ሁለተኛው ስር መች ቀጠለ ከዛ ሁለተኛው ስር እንግዲህ ወደ 3 ነው 4 አመት 2019 ሚሊኒየም ልትቆጥር ይችላል 2000 2001 2002 2003 2004 2004 መስከረም 3 ነው የተፈታሰርነው አንዱዓለም አራጌ እስክንድር ነጋ እኔ ምንድነው ደግሞ ለሱ መነሻ የሱ መነሻ ምክንያት እንግዲህ መጀመሪያ የነበርንበት ፓርቲ የለም ቅንጅት ፈርሷል ከዛ የተረፍነው ተሰባስበን አንድነት የሚባል ፓርቲ መሰረትን ብርቱካን ሚደቅሳ የምትመራው በመሃል ብርቱካንም ታስራ ነበር ታስታውሳላችሁ ከዛ እንግዲህ ያው ልምድ ያለን ስለሆነ ጠንካራ ያው ግፍን ኢፍታዊነትን መታገስ ከባድ ነው በተለይ ትግል ላይ ላለ ሰው እምነት ላለው ሰው እና ሀገሩን ለሚወድ ሰው የዚህ ሀገር ፖለቲካም ወዴት እንደሚሄድ ሂዶ ምን ላይ እንደሚቆም እናቀው ነበርና ትግሉ ቀጥሎ ነበርና አንድነት ውስጥ ጠንካራ ትግል የምናደርግ የነበሩን ሰዎች በተለይ የአረብ ስፕሪንግ የሚባለው ወይም የአረብ ጸደይ አብዮት የሚባለው በተጀመረ ጊዜ አገር ውስጥ የተለያዩ ንቅናቄዎች ነበሩ አንዱ እኛ የምንንቀሳቀስበት አንድነትን ጨምሮ በፎርማል የምንንቀሳቀሰው እንዳለ ሆኖ ዩኒቨርሲቲ ተማሪዎችን ሃይ ስኩል ውስጥ የተለያዩ ወጣቶችን እናደራጅ ነበር የመብት እንቅስቃሴ ለማድረግ ህዝባዊ እምቢተኝነት ለማስጀመር ማለት ነውና የዛ ጊዜ ህወሓት ያደግ እኛ ላይ ክትትል ጀመረ እንዲያውም የመጀመሪያዎቹ ታሳሪዎች እነ ሪዮት አለሙ ነበሩ እና ፋና ወጊ የሆነ የህዝባዊ እምቢተኝነት ትግል ግን ፍጹም ሰላማዊ የሆነ ትግል ለማድረግ እንቅስቃሴ ያደረግን ነበር የአደባባይ እንቅስቃሴ ከዛ ክትትል ተጀመረ ክትትሉ በጣም ጠንካራ ነበር መጨረሻ ያው ታሰርን በአንድ ቀን ኦፕሬሽን ከያለንበት ተለቀምን እና አስታውሳለሁ ያው በየመኪናችን ነው የተያዝነው ቴሌቪዥን ከኢቲቪ ከተለያየ እንትን መጥተው የሽብር መያዣ ትእዛዝ አውጥተው እንትኑም ቀጥታ ተላልፏል በቴሌቪዥን ቲንክ እንትናችንና እንግዲህ በሽብር ተከሰስን በግንቦት 7 ማለት ነው የሀገር ውስጥ የግንቦት 7 ወኪል ተብለን ተከሰስን ግን አክቹአሊ የዛ ጊዜ ግንቦት 7 ሳይሆን የነበርንበት ድርጅትም ጠንካራ ነበረ ሰላማዊ ትግል ነበር የምናደርገውና የክሱ የእያንዳንዱ ክስ በሀገር ክደት ከኤርትራ መንግስት ጋር በመተባበር ከሰውናል በሽብር ወንጀል በማት ነገር ነውና በእያንዳንዱ ሲደመር 42 አመት ነው የመጣው ትዝ ይለኛል እና ያ በማቅለያ በምን በኢትዮጵያ የወንጀለኛ ህግ ከ25 አመት በላይ የለም እድሜ ልክ የሚባለው 25 አመት አንደኛ ወደዛ ወረደ ከዛ በማቅለያ ደግሞ ወደ 18 አመት እንትን አለ አንዱዓለም አራጌ የመጀመሪያውን ፍርድ ስለነበር እድሜ ልክ ነበር በ97 እሷ ያመክረው እንትን አላለቀችም ነበር ድጋሜ ስንታሰር እሷ እንደ ማክበጃው ሆናበት እድሜ ልክ ተፈረደበት እስክንድር ነጋ 18 አመት እሱ 18 አመት እኔ 18 ነው ባንግሚቶ ነበሩ የኛ ባሪዎች አንዳርጋቸው ጽጌ ብርሃኑ ነጋም ነበሩ እነሱ እድሜም ልክ ሞት እንኳን እኛ ውስጥ የለም መሰለኝ ብዙ ሰዎች ነበሩ ወደ 24 ሰው ነበር አገር ውስጥ 8 ሰው ከውጪ 16 ሰው ማለት ነው ያ በእጃቸው ያልተያዘ እጃቸው ላይ ተያዝ ነው 8 ሰዎች ብቻ ነበር ስለኛና 18 አመት ተፈረደብን 6 አመት ተኩል ታስረን ለውጥ እየተባለ በሚሞካሸው ለማ እንትን ተፈታን ማለት ነው ምን ያህል 6 አመት ከ6 ወር ረጅም የቆዩበት እስር ቤት ይሄ ነው እስር ቤት ምን ይመስል ነበር የእስር ቤት ህይወት ያው ደዲሳውን ቀደም በባህራሙትም ባለንም ሰንተናል እዚህኛው የምርመራዎቹን ትቻቸው ምርመራዎቹ በጣም አስቀያሚ ነበሩ ብቻህን ነው የምትታሰረው ቀዝቃዛ ክፍል እነዚህ በቀይ ሽብርም በኢሃፓም ዘመን የሚታወቁት ማሰቃያ ቦታዎች ውስጥ ነው ያለፍኩት ሁለተኛው እስር ማለት ነው ስለዚህ የቆየሁበትን ብቻዬን ነው ሰው ጋር ተነጋገርም አታገኝም ሰው ኖ የመጀመሪያ ምርመራ ወደ ስንት ልበል ወደ 3 ወር ምናምን አካባቢ ማለት ነው እሱ ነው አሰቃዩ በጣም ከባዱ ከእሱ ነው ከዛ በኋላ ወደ ይሄኛው ቀጥታ ወደ ፍርድ ቤት ከዛ ወደ እንትን የወሰዱን ወደ ቃልቲ ማለት ነው ቃልቲ ከብዙ እስረኛ ጋር ለጊዜው ታሰርን
ከዛ በኋላ ደግሞ ሰራ እስረኛውን ታነሳሳለ። አብረህ ሻይ ከጠጣ አብረው አዘውትሮ ሻይ የሚጠጣ ሰው ካለ ከእስረኛው ጋር ፖለቲካ የምታወራ ከሆነ ለይተው ያስሯል፣ ይወስደዋል። እኔን በተደጋጋሚ ከሰውኝ ያውቃሉ። እስረኛ ታደራጃለህ፣ ትመለምላለህ ምናምን ኦነጎችን ጭምር ከአማራ አልፈህ ከምን አልፈህ ኦነግን እያደራጀ ነው ተብዬ ተከስቼ አውቃለሁ። በዛም ተቀጥቼ አውቃለሁ። 3 ወር 2 ወር ቤተሰብ እንዳልጠይቅ ጨለማ ቤት ተቀጥቼ አውቃለሁኝ። ከጓደኞችም ጋር ብቻዬንም የራብ አድማ አድርጌያለሁ ተደጋጋሚ። እነዚህን እንትኖች የውስጥ አያያዞች፣ ሰብአዊ እንትኖች በመቃወም በራሴም በሌላም የሚደርሱ ነገሮችን እቃወም ነበርና አንዴ 7 ቀን ምግብ አቁሜያለሁ። ተደጋጋሚ ትግል አድርጌያለሁ እዛ ውስጥ። ይሄ በዚህ ያውቃሉ። ማንም እስረኛ የሆነ ሰው በእኔ ጋር የነበረ ሰው አሁን ይህን ታሪኬን ያውቃል። ሞገደኛው አስቸጋሪ ነው የሚል ብላ ሲሉም ስለማልበላ አንድ ነገር ካቀድኩ ያችን ነገር አደርሳለሁ። ፓርቲ ላይ አድማ አድርጌያለሁ። ፓርቲ አመራሮች እርስ በርስ ተጣሉ። የአንድነት አመራሮች ኢንጂነር ግዛቸውና እና በላይ ፍቃዱ መሀል ሁለቱም ጥፋተኞች ናቸው ማለት አይደለም፣ ግን አለመግባባት ነበርና 3 ጊዜ ደብዳቤ ጻፍኩ። የት ነበርኩ? የዛ ጊዜ ዘዋይ ነበርኩ፣ ዘዋይ እስር ቤት 3 ጊዜም ጽፌ መልስ ሊታረቁ አልቻሉ። እኔ እንዲታረቁ ነው። እሱም በመሀላችሁ በሁለት ታጋዮች መሀል ጸብ ሊኖር አይገባም፣ ሁለታችሁንም አውቃቸዋለሁ። ስለዚህ ለዓላማችሁ ቁሙ፣ ግል እንትንን ወደ ጎንታችሁ አንድ ላይ ስሩ የሚል ነው። እናን መልስ አጣ። በሶስተኛው ማስጠንቀቂያ ማለት ነው። በሶስተኛው ራብ አድማ አደረኩ። ደብዳቤውን ለሚስቴ ልኬ ማለት ነው አድርሼ። ከዛ በአራተኛው ቀን ጓደኞቼ ለምን አንተ ምን እንደዚህ አይነት ትግል እኮ የለም እንደዚህ እኮ አይደረግም እንዴ ለፓርቲ ላይ እያሉ ማለት ነው። ከዛ መጨረሻ በአራተኛው ቀን በኢትዮጵያ ቴሌቪዥን አንደኛ በላይ ፍቃዱ ተመርጦ ሁለተኛ ታርቀዋል የሚል ስምምነት ላይ ደርሰዋል የሚል ዜና ሰማ። ደስ አለኝ። ምግቤን ጀመርኩ ማለት ነው። እና አስታውሳለሁ እሱን አረሳም ያደረኳቸውን የራብ አድማዎች። ከዛ የመለስ ሞት እዛ ሆነን ስንሰማ መጀመሪያ ያው መለስ በጣም ነው የምናደደው። የእውቀት ችግር ሳይሆን የክፋት ችግር እንዳለበት በጣም ትንል ነበር። ከዛ መታመሙን ሰማ እንዲያውም ቢሞት ብዬ መኝ ነበር። ከሞተ በኋላ ሙቶ ደግሞ ከአውሮፕላን ሲወርድ አስከሬኑ ሲወርድ ሳይ እንዲያውም ለሚስቴ ልክ ያለው የዛ ጊዜ ጽሑፍ አውጪልኝ ብዬ ወጥቶ ይሁን አይውጣ አላውቅም እንጂ ለአልቃሾቹ አለቀስኩ የሚል ርዕስ ያለው አንደኛ ተመለስ ዜናዊ በረሃም እያሉ ከኋላ ደግሞ ስልጣን ከያዙ በኋላ ይመስለኛል ስለ ኢትዮጵያ አረንጓዴ ቢጫ ቀይ ባንዲራ የተናገሩት ንግግር የሞተው አስከሬናቸው እንደዚህ ለብሶ በመጨረሻ እንደሚለብሱት በክብር እንደሚጎናጸፉት ቢያውቁ ኑሮ እንደዚህ ይሉ ነበር ወይ የሚል ውስጤ የጥሬጨው ነው። አዎ እንትን መቋጠሪያ ነው ያሉት። የጨው መቋጠሪያ ነው፣ ጨርቅ ነው ያሉት። ለዚህ ጨርቅ ነው ወይ ነው ያሉት። እና ሀያላን በአንድ ወቅት እጅ ይሰጣሉ፣ ሞት በሚባል እንትን ይሰጣሉ፣ እኩል እንሆናለን። እና ተነስተው ባዩት ነው ያልኩት። ያን ዳፍታ የማይሆን ነው፣ ግን ይህን ነገር ተነስተው ባዩት አይነት ስሜት ነው የተሰማኝ። ሁለተኛው ስቅስቅ ያሉ የሚያለቅሱ ሴቶችም ወንዶችም በተለይ ደግሞ ሚስታቸውና ልጃቸው ነበሩና እነሱም ያሳዝናሉ። የሞተባቸው ባሏ ነው ለወይዘሮ አዜብ፣ ለልጅቷ ደግሞ ለሰማልም ለሌሎቹም አባት ናቸው። እና ያ እንትን ያሳዘነኝ እና ለሚስቴ ለአልቃሾቹ አለቀስኩ የሚል ርዕስ ያለውን ትሰጣት እንዴት እንደዚህ ትላለህ አለች።